ራስን ወደ ማጥፋት ውሳኔዎች እንዲያመሩ ምክንያት እየሆኑ ነው። ቁስ አጣው ብለህ እንዴት ራስን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ሕዋሳታችሁ ይህን ያህል እንደሚወዳችሁ እርግጠኛ ሁኑ። አንዳንዶች እንደሚሉት ራሷን አጥፍታም ከሆነ ከሰዓታት በፊት ደስተኛ የነበረች ልጅ አሁን ምን ውል ብሎባት ምን ሕይወትን የሚያስጠላ ችግር አጋጥሟት ራሷ ላይ ይህንን ውሳኔ ልትወስን ቻለች? ብዙ የሚያስኬድ አይመስልም። እሷ አርፋለች፣ ነፍሷን ይማር። ለቤተሰቦቹ በጥናት እንመኛለን። ግን እኔ በጣም የገረመኝ ነገር ምንድነው የሞተን ሰው ፎሎ የምታደርጉት ነገር ምን አስባችሁ ነው? በጣም ግራ ስለገባኝ ነው። በአሁኑ ሰዓት ፎሎዋ እየጨመረ ይገኛል። ሰሞኑን እየሰማ ነው ያለነው ነገር ትንሽ አሳዛኝ ነገር ነው። እስቲ ያው ብዙዎቻችሁ ሰምታችሁታል። ትንሽ አነጋጋሪ ነው። ምክንያቱም ብዙ ሰዎች በዚህ ሰሞኑ በተለይ ወጣቶች ራስን በማጥፋት ወንጀል ላይ የተጠመዱ ነውና በእርግጥ ይሄ ተገቢ ነው ወይ ተገቢ አይደለም፣ በምን ምክንያት ነው የሚለው ነገር በእርግጥ የሚታይ ነገር ነው። ግን ብዙዎቻችን ያው እንዳያችሁት ነው በሰሞኑ የቀነኒን ህይወትን ሰምተናል። በጣም ታሳዝናለች። በጣም ወጣት ልጅ ነች። እንግዲህ እንደሰማነው ከሆነ ልደቷን ለማክበር በምትዘጋጅበት ወቅት እንደዚህ አይነት ነገር መከሰቱ በጣም ትንሽ ያሳዝናል። ብዙዎቹም በኮሜንት ካያችሁ ነፍሷን ይማር፣ የገደላት ባሏ ነው፣ የተለያዩ ኮሜንቶች እየተሰጡ ነውና ስለማጥፋት ምናልባት ከዚህ ጋር ከተያያዘ አንፃር ብዬ አንዳንድ ቪዲዮዎችን ይዤላችሁ መጣሁ። ምክንያቱም በኦርቶዶክስ ሃይማኖት ሰው ራሱ እንዴት ሊያጠፋ ይችላል? ማጥፋት ሳለበት ወይ የሚሉትን ነገሮች እስቲ አብረን እንከታተላለን ከዚህ ትምህርት በኋላ። ቀላል የሚባሉ የመደበርና የመረበሽ ስሜቶች በጊዜ መፍትሄ ካላገኙ ወደ አእምሮ ህመም ከዛም ሻገር ሲል ወደ ራስ ማጥፋት ውሳኔ እንደሚያመሩ የሕክምና ባለሙያዎች ይናገራሉ። ህይወት የእግዚአብሔር ስጦታ መሆኗን ዘንግተን በራሳችን ላይ ደግሞ አደጋ ስናደርስ ራሳችንን ስናጠፋ ይሄ ራስን ማጥፋት በጣም ትልቅ ወንጀል እንደሆነ መጽሐፍ ቅዱስ ይናገራል። በሐዲስ ኪዳንም ቅዱስ ጳውሎስ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ይላል እግዚአብሔር ደግሞ ራሱን ያፈርሰዋል። ስለዚህ ሰውነታችን የእግዚአብሔር መቅደስ ነው፣ የእግዚአብሔር መቅደስ ማደሪያ ነው እና በተለይ በሐዲስ ኪዳን ሰው ክብሩ ጨምሯል። ክርስቶስ በወርቀ ደሙ ዋጅቶናል፣ ገዝቶናል። ስለዚህ የኛ አይደለንም። ቅዱስ ጳውሎስ እንደሚነግረን የራሳችሁ አይደላችሁም ይላል። ስለዚህ የኛ ስላልሆንን ይሄ የኛ ያልሆነ ንብረት ነውና በዚህ የኛ ባልሆነ ንብረት ክርስቶስ በደሙ በገዛው ሰውነታችን ላይ ምንም አይነት አመጻ፣ ምንም አይነት ክፉ ነገር እንድናደርግ ሕግ አይፈቅድልንም እና በጣም የተኮነነ ቤተክርስቲያናችን ሰው ጭንቀት ሲሰማው በጣም ነገሮች ያልተሳኩለት ሲመስለውና ተስፋ ወደ መቁረጥ ጫፍ ሲመጣ ከምን መክራቸው ብዙ ምክሮች መካከል አንደኛው ቤተክርስቲያን እንዲመጣ ነው። ቤተክርስቲያን ሲመጣ እግዚአብሔር በብዙ መንገድ ይመክረዋል። ስለዚህ በሃይማኖት ውስጥ ያለ ሰው የሚያመልከው አምላክ የተስፋ አምላክ ነው። የሚከተለው እምነትም ደግሞ የተስፋ እምነት እንደሆነ አስቦ ተስፋውን በእግዚአብሔር ላይ ማስደገፍ ይጠበቅበታልና ነገሮች ሁሉ ይበላሹ፣ በእነዚያ ሁሉ በተበላሹ ነገሮች ውስጥ የማይተውን አምላክ አለ። በተለይም በወጣቶች ዘንድ የሚሰሙ የደብሮኛልና የድባቴ ስሜቶችን በዋናነት ቤተሰቦች በቅርበት ሊከታተሉ እንደሚገባ የእምነት አስተማሪዎችና የሕክምና ባለሙያዎች አጽንኦት ይሰጣሉ። እንዳዳመጣችሁት ነው እንግዲህ ብዙ ሰው ያው ይገባኛል፣ በትዳርም ሊሆን ይችላል፣ በተለያዩ ሶሻል ሚዲያ ጫና ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በኑሮም ሊሆን ይችላልና ብዙ ወጣቶች ወደ አልሆነ አቅጣጫ እየሄዱ እንደሆነ የተለያዩ መገናኛ ብዙሃን ይዘግባሉ። በተለይ በኢትዮጵያ አሁን ከሷ ህልፈተ ጋር ህይወት ከሷ ሞት በኋላ ራሱ ብዙ ሰው ኮሜንት ላይ እኛም እንደሷነን ህይወት መሮናል ምናምን የሚሉ ኮሜንቶች እናነባለን። አንዳንዴ ገቢ ከቪዲዮዎች ስር ወርታች ስንወርድና ይሄ ነገር ደግሞ ምናልባት እንግዲህ ምን ያህሎቻችን ታዝበናል ቤቱን ነገሮች እንድታዩ ስለፈለኩኝ ነው። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን፣ አውሬ የነበርነው በጎቹ ስላደረገን፣ ባዕድ የነበርነው ልጆቹ ስላደረገን በክርስቶስ ደም የተገዛው ቅዱስ መቅደስ ነው ብላችሁ በዚህ ብቻ ደስ ሊላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው።
ለእናንተ ተቸንክሯል። ለአንዷ አይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወቅቷል፣ በጦር ተወቅቷል፣ በገመድ ተወጥቷል፣ መሬት ላይ ተጥሎ ተሰዋል። ለእናንተ ለአንዲቱ ሕዋሳታችሁ ይሄን እንደሚወዳችሁ እርግጠኛው ነው። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት፣ እንድታመለዙበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁ። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምዕመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው የሚያስፈልገው። ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም። ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። እግዚአብሔር የሾመው መምህር እንጂ እዚህ የሾመው መምህር አይረባም። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረም። ጳጳስ ሚስት እንዳያገባ የተደረገው ዕዳን ርኩስ ሆኖ ነው እንዴ? አይደለም። ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጳሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ማንኛውም ሕዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ የትነቱን አትርሰው ማለት ነው። ከያዘኝ ነገር መውጣት ላይ አቃተኝ እንደ ክፉ አባዜ ነው እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠላል። መነጋገሪያ ስለሆነ እቺ እንድናወራበት ስለፈለኩ ነው። ይሄን አዳምጠን እንመለስ እስቲ። ሰው ልጅ ከአቅሙ በላይ የመጨነቅ ስትረስ የመሆን ውጤት አንደኛው ነው። አሁን እንደምታውቀው ሱሳይድ ወይም ራስን ማጥፋት በእኛም ሀገር በዓለማችን ላይ ትልቅ የሆነ ሬት አለ። ምን ይላል ጥናት ላይ በዓለም ውስጥ ወደ 700 ምናምን ሺህ የሚሆኑ በአንድ አመት ውስጥ ነው የሚሆኑ ሰዎች ራሳቸውን ያጠፋሉ። ሱብሃንአላህ። እና እነዚህ ሰዎች ምንድነው ሊያጠፋቸው ራሳቸውን ለማጥፋት 700 ሺህ የሚሆኑ ሰዎች በአመት ውስጥ ያጠፋሉ። እና ምንድነው ይሄ ሁላ ሰው ራሱን ሊያጠፋ የቻለው ብለ ጥያቄ ስትጠይቅ የመጀመሪያው ነገር የሚመኩበት ነገር ደካማ ነው፣ ፍጡር ነው ወይም ደግሞ ቁስ ነው፣ ደካማ ነውና ያ ተመርኩዤበታለሁ ብለህ ያልከው ሳታስበው ሲፈጠፈጥ ሰው ልጅ ከሚቋቋመውና ከሚከብደው ነገር በላይ ነው። እና የምትመረኮዘውን ነገር ማወቅ ይፈልጋል። እና በዛ አንደኛው የሱሳይድ የመብዛቱም ነገር ደግሞ በጣም ከሚገርምህ ነገር እነዚህ ሱሳይዶች የሚበዝባቸው አካባቢዎች ዌስተርን ናቸው። በማቴሪያል ሲቪላይዜሽን ጥግ ደረሱ ብለን ከምናስባቸው ማህበረሰብ ውስጥ ነው ይህ ነገር እየተከሰተ ያለው። አሁን ላይ እኛ ውስጥ ወይ ዴቨሎፒንግ ካንትሪ የሚሆን ሌላም ሀገር ላይ ሁሉም ሰው ይሄንን ጭንቀት የሚያመጣው ያንን የማቴሪያል ፍላጎት አሟላለሁ በሚል ነው። እሺ እንዳዳመጣችሁት ነው እንግዲህ ያው በተቻለ አቅም ያው ሰው እንግዲህ ምንድነው ነው እስቲ እናወራ እስቲ። አሁን ሰው ለምንድነው ራሱን ሊያጠፋ የሚችልበት መንገዶች ብዬ ሳስብ የመጀመሪያው እንግዲህ ያው ወደ እግዚአብሔር አለመቅረብ ነው። ምክንያቱም እግዚአብሔር ተስፋችን ነው። ብዙ ጊዜ ሰው ራሱን ሊያደክም ይችላል፣ ሰው ራሱ ሊደክም ይችላል፣ በስራ በሰው ሊያናደው ሊያበሳጨው ይችላል። ግን ዋናው እግዚአብሔርን ከያዘን የምንበረታ ራሱን በመጽሐፍ ቅዱስም ይነግረናልና እንደዚህ አይነት ስሜቶችም ሲሰሙን አንዳንድ ጊዜ ወደ ጸበል ቦታም ቤት ንስሐ አባትንም ማማከር ተገቢ ነው ብዬ አስባለሁና ይህ ነገር እንደቀላል ባናየው ኢትዮጵያን መልካም ነው ብዬ አስባለሁ። እሺ የዛሬው ፕሮግራም ይሄን ይመስል ነበር። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ መረጃ እንዲደርሳችሁ ደጀ ሰላምን ሰብስክራይብ ማድረጋችሁን አትርሱ። ሰላም